ማዘር የእድሩ መሪ ከሆነች በኋላ መግለጫ ስትሰጥ ነው የሚለው። አረ ማዘር ወይኔ እናቴ እርጅኝ እያለች ነው። የታ አባት ሆነስ እንደዚህ ፏ ማለት ነው እንጂ ተፈለጉት ያሉት ከሙሽሪቱ ምንድነው? ዝናቡ ሰርጋቸውን አበላሸው። ኢንኪ ሊጃማ ራቦ ያ ከቢር አልታኒ እንቱ ቦርሳ ምን ደባ ምንድነው እየተፈለገ ያለ? ምን ጠፍቶ ነው? ኢንኪ በሰላም አጨብጭቡ ሙሽሮቹ። ኬክ ነው ወይስ ቦምቦሊኖ ነው? ቦምቦሊኖ ነው። ሁለት ቦታ በረገዱት ቁጭ አርግና አረ ተዋ ከተፍ አርጋ አጉርሰኝ። ኢንካ አጎረሰችው። የፈተፈት ነይ ጠጋቤ አንድ ልሳምሽ። አረር ነይ ጠጋቤ እምቢ ያያቸዋቸው ነው። በቃ አይናቸውን ተጨፍኖ ሙተዋል ማለት ነው። ይኸው እንደሚዜዎች አንቺ ያያቸው ሪሳ በጎን አልፈልግም አልሰጥም። የፍየል መንፈስ ውስጥ አለ። ቤተሰቦቼ ደፋር ነህ ይሉኝ ነበረ፣ አላምናቸውም ነበረ። ዛሬ ግን ደፋር ነው ኩኝ አወቁ። ለምን እንደው ታውቃለህ? ቀመስኩት ያንተ ጀሪ የሚሰራውን ጉድ በጠቅላላ አላሳያቸው። እዚህ ጋር የምትመለከቷቸው ማዘር እንግዲህ ወደም እንደተቀየሩ እኔ በፈጣሪ ተአምር ይመስለኛል እንዴት እንደተለወጡም ግልጽ። በቃ ፍቅር ሲዝም አሁን ሌላ ታሪክ ውስጥ ገብቷል። ሰላም ጤና ይስጥልኝ። በመላው ዓለም የምትገኙ ቤተሰቦች እንዴት ናችሁ? እንግዲህ ዛሬም እንደተለመደው ሶሻል ሚዲያ ላይ ሲዘዋወሩ የነበሩ የሚያፍታቱ ቪዲዮዎች እንግዲህ እንደተጠበቁ ናቸው ማለት ነው። ከናንተ የሚጠበቀው ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ባካችሁ ሰብስክራይብ አድርጉ። ቪዲዮውም ታዲያ ብዙ ሰዎች እንግዲህ እንዲዳረስ ላይካችሁ አይለይ በማለት ፈልጋለሁ። ለማንኛውም የዛሬው ቪዲዮ ቀውጢ ነው፣ እስከ መጨረሻው ድረስ ጋብዣችኋለሁ። ይመቻል። እናም የዛሬውን ፕሮግራማችንን የምንጀምረው እንግዲህ በዚህ ቪዲዮ ነው። ይህን ቪዲዮ አዳምጡ። አረ ቲክቶክንማ ቻይናዎች ይስሯት እንጂ። እሺ ሌላም እስቲ እንደዚህ አይነት ቪዲዮ ልጨምርላችሁ። ወይኔ እናቴ እርጅኝ እያለች ነው። እንደምን አለባት ታስደነግጫት። አረ እናቶች ምንድነው ልጆቻቸውን እያደረጋቸው ያላችሁት? በዚህ መልኩ የምታስደነግጧቸው? እሺ ወይኔ ከልቧ እኮ ነው በቃ የምታለቅሰው። ከሴቶቹ ደግሞ የወንዱ አልባሰም እንዴ? አረ ጉድ! አረ ወይኔ! እንደዚህ አይነት ደግሞ እስቲ እነዚህ የሶስቱን ደግሞ እንይ። በቃ እንዴት እንደሚያስደነግጣቸው እንደዚህ በመንገድ ላይ። ይቺ ታዲያ እንዴት ናት? እኛ ጋር ብትጀመር ሀበሻ በዚህ መልኩ የሚደነግጥ ይመስላችኋል? እኔ እንጃ የሚሆን አይመስለኝም። ቀድሞ ስለሚባን ማለት ነው። ያው ቻይና ለማሳቅ የሚሆን ለምን የሚሆን እኔ እንጃ በማይታወቅ መልኩ ብቻ እንደዚህ አይነት ሪአክሽን አውጥተዋል። ብቻ ለማንኛውም ወደ ሀገራችን ስንመለስ አንዳንድ ሰርጎች እንግዲህ በሚዜዎች እንደዚህ እየተጨናነቀ ይገኛል። ጭቡ ሚዜዎቹ ተራ በተራ ቫይብሬት እየመጡ የታ አባት ሆነስ እንደዚህ ፏ ማለት ነው እንጂ አረ ጉዴ! እሺ ወፈር ያለ ሰው እኮ ደስ ይላል። እናንተ ድቡም ወፈር ያለ ሰው ደስ ይላል። የታ አባት ሆነስ እንደዚህ ነው እንጂ በጎን ነው የገባችው። ማን ነው እንደዚህ ቫይብሬት ላይ ያስቀመጠው? አረ እንደው ወይኔ ይሄን ቪዲዮ ኤዲት ያደረከው ልጅ እንደው መቼም ቢሆን ነፍስህ አይማርም። አረ ላሽ እስቲ እንጨርሰው።
አይ አሽከረከራት እኮ ደአሳ ዳይ ሸካሸኩ የተገረዱ እንደው ይሄ ቪዲዮአቸውን መቼ እነዚህ ሰዎች ሲያዩት መቼ ምን እንደሚሉ አላውቅም። ለማንኛውም እስቲ ወደ ሌላም ደግሞ በአንድ በኩል ሌሎች ሙሽሮችም አሉ። የነሱን ቪዲዮ ደግሞ እንመልከት። የፈለጉት ያሉት ከሙሽሪት ምንድነው ዝናቡ ሰርጋቸውን አበላሸው። ኢንኪ ልጃማ ራቡ ያ ከቢር አልታኒ እንዱ ቦርሳ ምን ደባ ምንድነው እየተፈለገ ያለ? ምን ጠፍቶ ነው? ኢንኪ በሰላም ላሽ ምን እያረክሽ ነው? የኔ እናት ብትነግሪ ምን አለበት? ምን እያረክሽላት ነው? ያለበሻት ነው እውነት? እስቲ ሌላ የሚሰርግ ቪዲዮ ደግሞ ልጨምር። አጨብጭቡ ሙሽሮቹ ኬክ ነው ወይስ ቦምቦሊኖ ነው? ቦምቦሊኖ ነው። ሁለት ቦታ በረገዱት ቁጭ አድርግና ኧረ ተዋ ከተፍ አድርጋ አጉርሰኝ። አሁን እንደዛ ሁለት ተዋ የምን ቦምቦሊኖ ምናምን ሰው ባለው ነው። ኬክም ሆነ ተቆረሰ፣ ያው ቦምቦሊኖ ሆነ ተቆረሰ። እስቲ ቪዲዮውን ጨርሰው። ቀስ ብሎ ቦካ ይሄ ነገር አልቦካም መሰለኝ። ፈታፈተው እኮ ፈትፍቶታል። መያዣ ወይኔ ወይ በጃን ስተብ ታጎርሳት ይሻል ነበረ። ፈታፈተው አልነሳለ በስንት ጉድ ግን በመጨረሻም ቢሆን እንደዚህ ተነስቷል። እንዳይወርቅባት ከአፏ እንዳይወርቅ ሀምጣ በቃ እዚች ላይ ቆም አድርገን እስቲ ፎቶ ትወጣለች። ኢንካ አወረሰችው የፈተፈት ኧረ እሺ እዚህ ላይ ምንም የምንናገረው ነገር የለም። ወደ ቀጣይ ቪዲዮ እንለፍ እስቲ። ነይ ጠጋበይ አንዴ ልሳምሽ። ኧረ ነይ ጠጋበይ እምቢ ነይ ጠጋበይ አንዴ ልሳምሽ። አይናቸውን ተጨፍኖ ሙተዋል ማለት ነው። ይኸው እንደሚዜዎች አንቺ ያሻቸው ሪሳ በጎን አልፈልግም አልሰጥም። ነይ ጠጋበይ ኧረ በእናትሽ አንዴ ብቻ ልሳምሽ። በቃ ተገለጡ አይናችሁን እያለ ነው አጅሬ። ሂዱ ተበተኑ በቃ ይበቃል። ተበተኑ ይበቃል አላለም እንዴ? ተበተኑ ይበቃል አላለም እንዴ? ጀለሰ ኤዲተሮቻችን በየትኛውም ሰዓት ቢሆን በቃ አልቻልናችሁም። እንደዚህ አይነት እያመጣችሁ እያፍታታችሁ ነው። ለማንኛውም ወደ ቀጣይ ስቲል ሰራችሁ። የፍየል መንፈስ ውስጡ አለ። ኧረ ላሽ ኧረ ሜመሮች አሁን ደግሞ እንደው እናንተንም ቢሆን አልቻልናችሁም እኮ ሜመሮች፣ ጉድ እኮ ነው። እሺ ወደ ቀጣይ ቪዲዮ እንለፍ። በየትኛውም ሰዓት መቼም ቢሆን እንደዚህ አይነት ድፍረት ካላችሁ የምግብ ስራ ተማሩ። ነገር ግን እንደዚህ አይነት ድፍረት ከሌላችሁ ይቺ ነገር አትሞክሯት። እስቲ ሼፍ የሚለውን ነገር ሰምተን እንመለስ። ቤተሰቦቼ ደፋር ነህ ይሉኝ ነበረ፣ አላምናቸውም ነበረ። ዛሬ ግን ደፋር ነው ኩኝ አወቅኩ። ለምን እንደው ታውቃለህ? ቀመስኩት ያንተ ላሽ እንደዚህ የምሬን ነው የምላችሁ። ጫን ያለ ነው እዛው እዩ። ደግሞ እኔ እኮ የሚገርመኝ ነገር እዛ የሚነገረው ልጅ ደግሞ ዝም ብሎ አይናቸውን ያያቸዋል። ተመልከት። የወሰድኩት ነገር ምግብ እንደዚህ ሊበላሽ እንደሚችል አላውቅም። አንድ ሰው እስቲ ዛሬ ምግብ የሚሰራ ሰው ግብአት ተሰጥቶት ምግብ ይስራ ቢባል እንዲህ ስራ ላይ አልጠረጠርም ነበር። አረ ይሄ ጫን ያለ ነው የምር ይሄማ ጫና ላይ ነው። ጀለስም ዝም ብሎ አይናቸውን ይመለከታቸዋል። ቢያንስ አንተም የሆነ ነገር አትናገርም እንዴ? አንድ ይሁን እንደሆነ እንደዚህ ከተባልክ ያው እንግዲህ ውድድሩ ከዚህ በኋላ አይሆንም ማለት ነው። ስለዚህ አንተ መናገር የነበረብህን ነገር ሆድ ውስጥ ጫጨካትን ነገር አውጥተህ ብትናገራቸው እኮ ማን አባቱ እንትን ይላል። እንደዚህማ ማለት ነበረብህ። ምክንያቱም ይሄ የሞራል ውድቀት እኮ ነው። የምሬ ነው። እሺ ወደ ቀጣይ እንለፍ። ቅብጠት ላል ደግሞ ይሄንን በቃ ሮንግ ተርን ጋር ላሽ ሮንግ ተርንን ከ1 እስከ 6 አይተን ነበረ። በኢትዮጵያ ተመለሰልን ማለት ነው። ይሄን ቪዲዮን ደግመን እንመልከተው። ቁጭ
ቁጭ ራሷ በቃ ይሄ ማለት ከዚህ በኋላ የተቋረጡ ፊልሞች እንግዲህ እዚሁ ኢትዮጵያ ውስጥ መቀረጽ ይጀምራሉ ማለት ነው። እና ለማንኛውም ሜካፕ ሲበዛ ነው እንደዚህ ያስመሰላት እንበል ምን እንበል። ለማንኛውም በቀጣይ እንግዲህ ሰርጀሪ የሚሰራውን ጉድ በጠቅላላ አላሳያቸው። እዚህ ጋር የምትመለከቷቸው ማዘር እንግዲህ ወደ ምን እንደተቀየሩ እኔ በፈጣሪ ተአምር ይመስለኛል። እንዴት እንደተለወጡም ግልጽ አይደለም። እዩ መጀመሪያ እንደዚህ ነበሩ። ቀጣይ ረላሽ ፕላስቲክ ሰርጀሪ በቃ ሌላ ታሪክ ውስጥ ገብቶ የለ እንዴ? ፐለው አሁን ምንድነው? የምር እርስዎ ነው የሚባሉት አሁን? ጉድ እኮ ነው። አረ እንደው ይሄ ቴክኖሎጂ ይሄ ዘመንማ የማያመጣብን ጉድ የለም። ለማንኛውም እስቲ ወደ ቀጣይ እንለፍ። ወንዶች የሚፈሩት ቃል ይላል ጫማ ይወለቃል። ጀለስ ጉዱን የሚያውቀው እንግዲህ ጨነቀው፣ ወለቀ። ወይኔ አለቀላቸው እነዚህ ሰዎች እንግዲህ እዛው ውልቅ ሲያደርገው እዛው ለጥ ሲሉ ሲዘረሩ ሌላ ታሪክ ውስጥ ይገባሉ። ይኸውላችሁ ባዬ ምናምን ሲሸጡ የመጀመሪያችሁ ስለሆነ ማለት ነው። መስሎ ነው። ቆይ እስቲ እናየዋለን። አቡሽ ስቲክ ነው ስቲክ ማማ ራሳቸው ተጠቀሙት እንደ ቆይ የተሰጣቸውን ነገር ምንድነው አክታቸው? ተገኙ መሰለኝ እንደፈራሁት። አንተ ምልክት ይስጠናል እንዴ? ኧረ አንተ ኢየሱስ ነገር ነው። አይኑ ራሱ ያስታውቃል። ያስፈልጋል። ጭራሽ በዜማ እዛው አለቀሙት እንዴ? ማረሚያ ቤት እዛው በለፈለፉ በአፍ ይጠፉ ማለት ይሄ ነው እንግዲህ። እዛው ለቃቅማ አልወሰደልኝም እንዴ? አቤት ምንድነው? ሚጣዬ እህትሽ ልጅም አለች ፈልጋት ነው። አዎ ሚጣዬ እናትሽ ሳሰማ ትገቢና በጆሮ ልጁ በር ላይ እየጠበቀሽ ነው። አሃ ይቺ ልጅ አሁን አጀናጃይ ልትሆን ነው ማለት ነው በመሃል። እሺ ቶሎ ወይ። ኧረ ችግር የለውም እማዬ ሳሰማ እነግርልሃለሁ። እዚህ ጠብቀኝ። ምንድነው እማዬ? ምንድነው? እዛው አደባባይ ላይ ሊወጣ ነው። ምንድነው የምትጮሁት? ይሄ የባለፈው ልጅ እናትሽ ሳሰማ ነይ ብሎሻል። በር ላይ እየጠበቀሽ ነው። የባለፈው ልጅ እማዬ ባለፈው እኮ ይሄ አረ እንደዚህ አይነት የተመታቸው ፈላ ልጆች ይረፉ። እዛው አላስበላቻትም እንደ ለእናቷ። እሺ አንቺ ሳትኖሪ ምግባችንን በላብን፣ ብቻችንን አየብን። እኔ ደግሞ ውጪ ብሎ አስወጥተውኝ ነበር። አይደለም ቆይ እማዬ እንደምታስበው አይደለም። ላስረዳሽ በቃ አረ በዚህም እንደውም ካለፈልሽ የግድያ ሙከራም እንግዲህ ካልተጀመረብሽ ተመስገን ማለት ነው። በዚህ ካለፈችሽ ማዘሯ እንደዚህ አይነት ተንከሲስ ህፃን ልጆችማ አረፏ ምንድነው የሚያደርጉትን ነገር ሁለቱ ካፕሎች እንግዲህ ያውቃሉ። ምክንያቱም ህፃን ልጆች አይደሉም። እሺ ወደ ቀጣይ ልሰዳቸው። የደሃ ልጅ ስጠብስ ነው የሚለው። ፋዘር እንዴት ነህ? ደህና ነኝ ፋዘር። ምን ነው በሰላም ነው? በሰላም ነው ልጄ። እሺ ተቀመጡና እናውራ። ፈልገውኝ ነው? ልክ ልጅ ሜሮን የኔ ልጅ ፍቅረኛ እንደሆነች አውቃለሁ እና ዛሬ የተገናኛችሁበትን 3ኛ ዓመት አስመልክቶ ቆንጆ ሆቴል እራት ልትጋብዛት እንደሆነ ሰምቻለሁ። እውነት ነው ፋዘር? እንግዲህ ሰቡት ፋዘር እየመተው ይሄን ሁላ ነገር ለቦይፍሬንድ ተብዮ ሲናገሩ ማለት ነው። አረላሽ ቆንጆ ሆቴል ከምትጋብዛት ብሩን ስጠኝና እኔ ጤፍ ልሸምትበት። ምን አትታዘበኝ ልጄ፣ ግዴታ ሆኖብኝ ነው። የኔ ምስኪን ልጅ ልብስ ራሱ አስኮ ጨረታ ሄዳ በ15 ብር ነው ጨርታ የምትለብሰው። በዛ በሚያምር ገላዋ ቦንዳ ነው የምትለብሰው። አንተን ካገኘች ጀምሮ ነው ሰውነቷ መለ ወይኔ ፋዘርዬ ምንድነው ያዙት? ሁለቱን ሰዎች እንግዲህ ለማጋባት አብሮ ለማድረግ እየተጣጣሩ ነው ወይንስ ደግሞ ለማፋታት ነው? ከዚህ በኋላማ ጀለስ ያገኛትን ማለት እኮ ነው። ፋዘርማ ጉድ ሰሯት ልጅዎትን እንጂ ቀጫጫ ነበረች። አላቅም ነበር። አሁን አወክ። ውድ ሆቴል ወስደ ለአንድ ቀን ምግብ ከምትጋብዛት ብሩን ስጠኝና እኔ ጤፍ ሸምቼ ለአንድ ወር እንጀራ ላብላት። ግን እኮ ይሄና የቸገራት አትመስልም። አንዳንዴ ከንፈሯ ድርቅ ብሎ አታየው? አያታለሁ። ረሃብ ነው። እኔ እኮ ደቆባ ሳይ ባዝሊን ገዝቼላት ነበረ ወዛ እንዲልላት። ባዝሊን ከንፈሯን እንጂ አንጀቷን አያረሰው። ለምግብ ፋዘርዬ በትክክል ያው ካልተበላ እንዴት ሊሆን ይችላል? ባዝሊን ብትለው ምንም ብትለው አይሆንም። ለማንኛውም ዝም ብለህ አርፈህ ጉድህን ስማ። ግዛላትና እናቷ ሽሮ ላይ ጣል እያደረገች አንጀቷን ታረስላት። ያኔ ወዛ ትልሽ። ፋዘር ያለኝ በሰጡት ደስ ይለኛል። ግን ሰጪ የእግዚአብሔር ነው። እግዚአብሔር ይስጥልኝ። እሷን ደግሞ ካም በኋላ እንዳትደውይልኝ በሏት። ይሄው ቀደም ብዬ እንደተናገርኩት ፋዘርዬ ልጅዎትን እንግዲህ አጣሏት ማለት ነው።
ኧረ ላሽ ከንፈሯ ደርቆ ሲመጣ ሂዳ ካስኮቸረታ ልብስ ስለብስ ምን ቀባጥሮ። እሺ ወደ ቀጣይ እንለፍ። ጦኜ ጋር ከ9 ወር በፊት ነው የተዋወቅነው። እዚህ አይደለም የሚኖረው እና በቴክስት ነበር የምንተዋወቀው የምናወራው በደንብ። ከዛ ከ8 ወር ምናምን ወሬ በኋላ እዚህ መጣ። በመጣ በሁለተኛ ቀን እሺ ምን አደረጋችሁ? እሺ እዚህ ላይ እኛ ምንም አንልም። ኤዲተሩ ግን የተመታ ነው፣ በጣም የተመታ። እሺ ወደ ቀጣይ እንለፍ። ምርጥ 5 የተመረጡ አይደል ዘፈኖች ነው የሚለው። እሺ የድሮ የኢቲቪ ጉድ መጣላቸው። እንግዲህ አዳምጡ። አገኛት እንደሆን ሰጋድሬ የዘመኑ ፍሪኮች ልቤ ገባ ድሬ የዝና ነራንቺ የዝና እቺንማ ማንም አይረሳትም። የዝና ወድዬ የዝና ያታ ገላችኝ። ዶክተር ጥላሁን ገሰሰ ሞቷል? አልሞተም አለ። አሁንም እስቲ ቆይ ድምጽን አሰማን። ታዲያ ምንድን ነው የምትለን? አለ ነገማል አልሞተም ጥልዬ ተሰልሞተም አለ አልሞተም ጥላሁን። እኔ ግን የገረመኝ እንግዲህ ሰቡት በዚህ ዘመን ቢሆን ማለት ነው እንደዚህ አይነት ዘፈን ለመስማት የሚሰበሰብ ሰው ነበረ። በፊት ላይ እንግዲህ እዚህ እንደምትመለከቱት ያው ዘመኑ ነውና። እሺ ለማንኛውም እየተፍታታን ያለ ነው። እስካሁን ድረስ ሰብስክራይብ አላደርጋችሁም አይደለ? እንደዚህ እየተፍታታን ኧረ እባካችሁ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉት። እሺ ወደ ቀጣይ እንለፍ። ለማንኛውም በቃ ፍቅር ሲዘም አሁን ሌላ ታሪክ ውስጥ ገብቷል። ምንድነው ሃይማኖቱ ምናምን ተው እንዴ? ደግሞ አሁን ሌላ ነገር ሊፈጥር ነው። አሬ ሰውዬማ የማያመጣብን ጉድ የለም ይለናል። አንዴ ምንም አይለን ነገር አለ ይሄ ሰውዬ። እስቲ ወደፊት ደግሞ እናያለን። ለማንኛውም ወደ ቀጣይ እንለፋው ነው። ምታመልጠኝ መስሎ ነበር። ቆይ ማነህ አንተ? ማነህ? አሁን 1 ደቂቃ ብቻ ነው የምሰጥህ። እኔ የምለው ግን እዚህ ያበቃል የሚባለው ልጅ ምሬና ምላችሁ አክቲንጉ እንዴት እንደሚመጣለት ይሄ እኮ የፊልም ስራ ላይ እኮ ቢገባ በደንብ በሚሳካለት ልጅ ይመስለኛል። ለኔ እንጃ ቲክቶክ ላይ ራሱ ምን እንደሚሰራ ወይስ አይደለም? እዩትማ ዝም ብላችሁ ማለት አልገባኝም። ማነህ? ድጋሚ አልጠይቅህም። አንተ ነው ወይስ አይደለም? እኮ ምን አትናገርም? ትናገራለህ ወይስ አትናገርም? አለቀ። ነግሬህ ነበር። ከዚህ በላይ ስቃይን አሳያለሁ። አንተ ነው ወይስ አይደለም? እኔ እኮ ግራ ገባኝ። ምንድነው? እንደዛ ነው። ምን ታረግ? አትናገርም ማለት ታረግ ነው። አትናገር። ወንድሜ እያስቸገረ ነው እዛ ጋር። ራስህ ካገትክ በኋላ እንዴት ትለዋለህ እንዴ? ይሄማ እንዴት ይሆናል? አይሆንም። ውድ ቤተሰቦቼ እንግዲህ ያያችሁት ፕሮግራም ዛሬ ይሄን ይመስል ነበረ። ፈታ እንዳላችሁ አልጠራጠርም። ለማንኛውም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። ይመቻችሁ። በቀጣይ ባህሪ ቪዲዮ እስከምንገናኝ ድረስ አሪፍና መልካም ጊዜ ተመኘው። ባይ ባይ።